የስራ ልምድ ማጠቃለያው ኤክሴል እንደሚያውቁ ይናገራል። ነገር ግን ተጠቅመውበት አያውቁ። እስቲ ይህንን እናስተካክል። ሰላም፣ እኔ አወቅ። በዚህ ቪዲዮ ውስጥ ኤክሴልን ከመሰረቱ ደረጃ በደረጃ እንማራለን። ወደ ዝርዝሩ እንግባ። እዚህ ኤክሴል ውስጥ ነኝና ይሄ የምታዩት ወርክሺት ይባላል። እያንዳንዱ እነዚህ ሳጥኖች ሴል ይባላሉ። ከላይ በፊደላት የተሰየሙት ደግሞ ኮለሞች ይባላሉ። እነዚህ ወደ ጎን ያሉት ደግሞ ሮዎች ይባላሉ። ሁለቱን ሲያጣምር የሴል አድራሻ ወይም የሴል አድሬስ ይሰጣል። ለምሳሌ እዚህ ጋር አሁን ሴል ኤ1ን መውሰድ እንችላለን። ሴል ኤ1 ወይም ወደ ሴል 6 መውረድ እንችላለን። ነገር ግን ሁሉንም ነገር ከማየት ይልቅ እስኪ አብረን አንድ ነገር እንስራ፣ እንደዚህ ይሻላል። እስኪ አንድ ላይ አንድ ነገር እንስራ። ሴል ኤ1 ላይ ክሊክ እናድርግና በአዌክስ ኩኪ ካምፓኒ የተሰራ ይቀላል የኩኪ ሽያጭ ስፕሪትሺት እስኪ እናውጣና በመጀመሪያ ዴት ብዬ ጽፋለሁ። በመቀጠል ደግሞ ሴልስ ብለን እንጽፋለን። አሁን እዚህ ዴት የሚለው በታች ላይ ጃንዋሪ ብለን እንጽፋለን። አሁን ከጃንዋሪ በኋላ ሁሉንም ወራቶች መጻፍ አይጠበቅብኝም። ኤክሴል ለራሱ ይህንን አዘጋጅቶልናል። ጃንዋሪ ላይ ክሊክ እናደርግና ከጃንዋሪ ከርሰሯን ጠጋ ስናደርጋት ጫፍ ላይ ከርሰሯ ትቀየራለች። ከርሰሯ ስትቀየር እሷን ጎተት ስናደርገው እስከ ዲሴምበር ድረስ ጎተት ማድረግ ነው። በቃ እስከ ዲሴምበር ድረስ ጎተት ራሱ እስከ ዲሴምበር ድረስ ይጽፍልናል። አሁን ለሽያጭ አንዳንድ ቁጥሮችን እናስገባ እስኪ እና ልክ እንደዚህ የሚሰራ የመረጃ ስብስብ ወይም ዳታ ሴት አግኝተናል ማለት ነው። አሁን ግን ለማንበብ ትንሽ ይከብደናል። ለዛ ሲባል ኮማ ምናምን ለያቸው። ኮማ ለማድረግ ወደ ሆም ታብ ላይ እንሄድና እዚህ ጋር 1000 ሰፓሬተር የሚል አለ። እሱን እንጫናለን። ኮለሞች ውስጥ እነዚህ መስመሮች ውስጥ አንዳንድ ቁጥሮች፣ አንዳንድ ፊደላቶች ተቆርጦ አሁን ለምሳሌ ሴፕቴምበርን ብንወስድ ሴፕቴምበር ተቆርጧል። አር ተቆርጣለች። ያያችሁት ነው አይደል? አር ፊደሏ ተቆርጣለች። አር ፊደሏ ስለተቆረጠች እሷን ለማስፋት ከኤ እና ከቢ መካከል ወይ ደብል ክሊክ እንነካለን ካልሆነ ደግሞ ከአር እና ከቢ መካከል አድርገን ማውዙን ከርሰሩ ሲቀየርልን በቴብል ደግሞ እናደርጋለን። አሁን ቴብል እናስገባለት። አሁን የሰራናቸውን ዳታ ሴቱን በቴብል ውስጥ እናደርጋለን ማለት ነው። በቴብል ውስጥ ለማድረግ ደግሞ በላይኛው ታቦች ላይ እንሄድና ኢንሰርት የሚለው ላይ አንድ ክሊክ እናደርጋለን። ከዛ በኋላ ዲያሎግ ቦክስ ትንሽ ዲያሎግ ቦክስ ይመጣልናል። ዲያሎግ ቦክሷ ላይ ደግሞ ሬንጁን እናስገባለን። ሬንጁን ከመጀመሪያው እስከ መጨረሻው ከጃንዋሪ ጀምሮ እስከ ዲሴምበር ሴልስ ድረስ እንደምታዩት አሁን የተቀረጸ ቴብል አለ። ይህ ለማንበብ በጣም ቀላል ነው። በቴብል ውስጥ ክሊክ ማድረጉን ያረጋግጡና ከላይ አዲስ ታብ ይፈጠራል። ቴብል ዲዛይን የሚል አዲስ ታብ ይፈጠርልናል። እሱ ጋር ቶታል ሮ የሚለውን ሰሌክት በተን አለው። ቶታል ሮ የሚለውን ሰሌክት በተን አብሩት። በመቀጠል የሁሉንም ሰም ያመጣልናል ማለት ነው። ደግሞ ድሮፕ ዳውንም አለው። አቨሬጅ ምናምን ማድረግ ትችላላችሁ። ድሮፕ ዳውን አድርጋችሁ ወደ አቨሬጅ መቀየር ትችላላችሁ። እኛ ግን እዚሁ በንግድ አዝማሚያው አሪፍ ነው ወይም አይደለም የሚለውን ደግሞ መገመት አንችልም። ለመገመት ትንሽ ይከብዳል። በዛ ሲባል በአንዴ ስንመለከት እንድናስተውለው ወደ ሆምታ ብንገባና ኮንዲሽናል ፎርማቲንግ የሚል አማራጭ አለን። ከለር ስኬል የሚል አለ። ከለር ስኬሉን እናበራዋለን። በከለር ስኬል አሁን የትኞቹ የተሻለ አፈጻጸም በአንዴ አይቶ መረዳት ይቻላል። በቻርት ለማድረግ ደግሞ መጀመሪያ ወደ ኢንሰርት የሚለው ላይ እንመለሳለን። ኢንሰርት የሚለው ታብ ላይ እንሄድና ሪከመንድድ ቻርት የሚል አለ። ሪከመንድድ ቻርት የሚለው ድሮፕ ዳውን አለው። እሱን ልክ ስንነካው ላይን ቻርት የሚል ይመጣልናል። ላይን ቻርት የሚለውን ክሊክ አድርገን ኦኬ እንላለን። እሱን ኦኬ ካልን በኋላ ይሄው እንደምትመለከቱት ቻርት አምጥቶልናል። ይሄው ሙሉ ሴልሱን የሚያሳይ ቻርት አምጥቶልናል ማለት ነው። የአመቱን የመጨረሻ ሩብ አመት ወይም ላስት ኳርተሩን ሽያጭ መረዳት እና አሁን እዚህ ጋር ሶስቱንም ሰሌክት እናደርግና በታችኛው ስቴተስ ባር ላይ
ብንመለከት 31000 ግን ሌላ ቦታ ላይ ክሊክ ስናደርግ ይሄ ይጠፋል፣ የአሁኑ መረጃ ይጠፋል። ለዛ ሲባል እሱን ቋሚ ለማድረግ አሁን የ16 ላይ Q4 ወይም ኳርተር 4 ብለን የመጨረሻውን ኳርተር እንሰራዋለን ማለት ነው። እሱ ጋር በፎርሙላው እንሰራዋለን። Q4 ብለን ወደ B16 እንሂድና የእኩል ይሆናል ምልክት እናስገባለን። የፎርሙላ እያስገባ መሆኑን ይነግረዋል። ከዛ ፎርሙላው ላይ ሶስቱንም የኦክቶበር፣ ኖቬምበር እና የዲሴምበርን ሴልሶች ክሊክ አድርገን ክሊክ እያደረግን የመደመር ምልክት እንጫናለን። ክሊክ እናደርጋለን። የመደመርን ምልክት እየተጫንን ኢንተር ስንለው አጠቃላይ 31200 ይሄው አንድ አይነት ነው ማለት ነው። አጠቃላይ ድምራቸውን ያመጣልናል 31200 እና ይሄ የኤክሴል መሰረት ነው። ከዚህ በመነሳት የራሱን ስፕሪድሺት ወዲያውኑ መገንባት መጀመር እና የበለጠ ባህሪያትን መማር ይችላል። እና ከፈለጉ